በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በታኅሳስ 10 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ሳዊሮስ ሊቀ ጳጳሳት ወኒቆዲሞስ ወቴስላስ ወአልዓዛር ወቅድስት ቤርስት ወአባ ጠዋሽ ሕጽው ሙላዎስ ወታውፈያ ዘነግ ምስባክ። መዝሙር 138 ከቁጥር 14 እስከ 15 ወተወከፍከኒ ከመ አይምር እገኒ ለከ እግዚኦ እስመ ግሩመ ተሰባይከ መንክር ግብርከ ወነፍስየ ትጠይቆ ጥቀ። የቅዱስ ዮሐንስ ወንጌል ምዕራፍ 5 ከቁጥር 36 እስከ 41 ያለው ኃይለ ቃል እንዲህ ይላል። ነገር ግን እላችኋለሁ አያችሁኝ አላመናችሁብኝምም። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውንም ከቶ ወደ ውጭ አላወጣውም። ከሰማይ የወረድሁ የላከኝን ፈቃድ እንጂ ፈቃዴን ላደርግ አይደለምና የላከኝ የአብ ፈቃድም ይህ ነው፣ ከሰጠኝ ሁሉ አንድስ እንኳ ቢሆን እንዳይጠፋ ነው። ነገር ግን እኔ በኋለኛይቱ ቀን አስነሣዋለሁ። የአባቴ ፈቃድ ይህ ነው፣ ወልድን አይቶ የሚያምንበት ሁሉ የዘለዓለም ሕይወትን እንዲያገኝ ነው። እኔም በመጨረሻይቱ ቀን አስነሣዋለሁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቲቶ ምዕራፍ 1 ከቁጥር 5 እስከ 12 ያለው ኃይለ ቃል እንዲህ ይላል። ስለዚህ ምክንያት የቀረውን እንዳታደራጅ በየከተማውም እኔ አንተን እንዳዘዝሁህ ቀሳውስትን እንድትሾም በቀርጤስ ተውሁህ። የአንዲት ሚስት ባልና የማይነቀፍ የሚያምኑ ልጆችም ያሉት ስለ መዳራት ወይም ስለ አለመታዘዝ የማይከሰስ ማንም ቢሆን ሹመው። ጳጳስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋልና፣ የማይኮራ ቁጡ ያይደለ፣ የማይሰክር፣ የማይጨቃጨቅ፣ ከንቱ ረብን የማይወድ፣ እንግዳ የሚቀበል፣ ምግባሩ መልካም የሆነ፣ ራሱን የጠበቀ፣ ጻድቅ፣ ቅዱስ፣ ራሱን የሚገዛ ይሁን። ሕይወት በሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎቹንም ሊገስጽ ይችል ዘንድ እንደ ተማረው በታመነ ቃል ይጽና። የማይታዘዙ ነገራቸው ከንቱ የሆነ ማስተዋል የጎደላቸውንም የሚያታልሉ ይልቁንም ከአይሁድ ወገን የሚሆኑ ብዙ ናቸውና እነዚህ ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን ሁሉ ስለሚገለብጡ አፋቸውን መዝጋት ይገባል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ዮሐንስ መልእክት ምዕራፍ 2 ከቁጥር 20 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። እናንተስ ከቅዱሱ ያገኛችሁት ቅባት አላችሁ፣ ሁሉንም ታውቃላችሁ። እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን እንደማታውቁ አድርጌ አልጽፍላችሁም። ኢየሱስ መሲህ አይደለም ብሎ ከሚክድ በቀር ሐሰተኛ ማን ነው? አብንና ወልድን የሚክድ ሐሳዊ መሲህ ይህ ነው። ወልድን የሚክድ ሁሉ አብ እንኳ የለውም። በወልድ የሚያምን ግን አብ አለው። እናንተስ ቀድሞ የሰማችሁት ትምህርት በእናንተ ዘንድ ጸንቶ ይኑር። ቀድሞ የሰማችሁትም ትምህርት በእናንተ ዘንድ ካለ እናንተም በአብና በወልድ ትኖራላችሁ። እርሱም የሰጠን ይህች ተስፋ ለዘለዓለም ሕይወት ናት። ስለሚያስቷችሁም ይህን ጽፌላችኋለሁ። እናንተ ግን ከእርሱ የተቀበላችኋት
ቅባት አለቻችሁ፣ በእናንተ ዘንድም ትኖራለች። ማንም ሊያስተምራችሁ አትሹም፣ ነገር ግን የእግዚአብሔር መንፈስ ሁሉን ያስተምራችኋል። የታመነም ነው፣ ሐሰትም አይደለም። እንደ ተማራችሁትም በእርሱ ኑሩ። አሁንም ልጆቼ ሆይ በሚገለጥበት ጊዜ መወደድን እናገኝ ዘንድ በሚመጣበትም ጊዜ ከእርሱ የተነሳ እንዳናፍር በእርሱ ጸንታችሁ ኑሩ። እርሱ ጻድቅ እንደሆነ ብታውቁ ጽድቅን የሚያደርገው ሁሉ ከእርሱ እንደተወለደ እወቁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 20 ከቁጥር 16 እስከ 22 ያለው ኃይለ ቃል እንዲህ ይላል። ጳውሎስም በእስያ እንዳይዘገይ በኤፌሶን በኩል ሊሄድ የሚቻለው ቢሆን ለበዓለ ሐምሳ ኢየሩሳሌም ለመድረስ ቸኩሎ ነበርና ከመሊጡም የቤተ ክርስቲያንን ቀሳውስት ይጠሯቸው ዘንድ ወደ ኤፌሶን ላከ። ወደ እርሱም በመጡ ጊዜ እንዲህ አላቸው፣ ወደ እስያ ከገባሁበት ከመጀመሪያው ቀን ጀምሮ በዘመኑ ሁሉ ከእናንተ ዘንድ እንደ ተቀመጥሁ እናንተ ታውቃላችሁ። እግዚአብሔርን እያገለገልሁ በፍጹም መከራና በለቅሶ ከአይሁድም ሴራ የተነሳ በደረሰብኝ ፈተና እየተጋደልሁ በጉባኤም ሆነ በቤት ስነግራችሁና ሳስተምራችሁ ከሚጠቅማችሁ ነገር አንዳች ስንኳን አላስቀረሁባችሁም። ወደ እግዚአብሔር መመለስንና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድና ለአረማውያን እየመሰከርሁ ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 111 ከቁጥር 9 እስከ 10 ዘረወ ወወሃበ ለነዳይ ወጽድቁኒ ይነብር ለዓለም ወይትሌአል ቀርኑ በክብር። የቅዱስ ማቴዎስ ወንጌል ምዕራፍ 6 ከቁጥር 1 እስከ 5 ያለው ኃይለ ቃል እንዲህ ይላል። ለሰዎች ትታዩ ዘንድ ምጽዋታችሁን በሰዎች ፊት እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው በአባታችሁ ዘንድ ዋጋ የላችሁም። ምጽዋታችሁንም በምታደርጉበት ጊዜ ግብዞች በሰዎች ዘንድ ሊመሰገኑ በምኵራብና በአውራ ጎዳና እንደሚያደርጉት በፊታችሁ መለከት አታስነፉ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተስ ምጽዋትህን በምታደርግበት ጊዜ ቀኝህ የምትሠራውን ግራህ አትወቅ። ምጽዋትህ በስውር ይሁን፣ በስውር የሚያየህ አባትህም በግልጥ ዋጋህን ይሰጥሃል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።